ውዶቼ እንግዲህ እንደዚህ መሳይ ሩዝ ዛሬ ሰርተናል ማለት ነው። አነስ ያለ ያዞማ ሩዝ አዘገጃጀት ነው ዛሬ ማሳያችሁ። እስከ መጨረሻው አብራችሁን ቆዩ ማለት ነው። ይሄንን ሩዝ ለመስራት ምን ምን እንደሚያስፈልገን አብረን እንስራ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንደዚሁም ክርስቲያን ወገኖቼን ሰላም ብያለሁ። ባላችሁ በሰላማችሁ ብዝት ይበል። ዛሬ እንግዲህ ቀለል ያለ ድግስ ወይም ደግሞ እንደዚህ የእንግዳ ምናምን ሲመጣ ምን አይነት ሩዝ እናዘጋጃለን? አረቦች የሚወዱትን አይነት ሩዝ ለማዘጋጀት ምን ምን ያስፈልገናል? እንግዲህ እዚህ ጋር ሽንኩርቱን ቆራርጠናል። እዚህ ጋር ስጋውን ተብለ ነው አሳድረነዋል ማለት ነው። እዚህ ጋር ሽንኩርት አለኝ። እዚህ ጋር ሽንኩርቴን ያው እንደተለመደው ቀይ እስከሚሆን አምሰዋለሁ ማለት ነው። እንግዲህ አብራችሁን ቆዩ። ዛሬ ጽድት ያለ ሩዝ እንዴት ነው ለእንግዳ የሚሆኑ ሩዝ። ብዙ ሰዓት ያው ዝም ብሎ አዲ ነገር ነው። እንግዲህ ያው አረቦች ብዙ ሰዓት ላይ ደግሞ የሚጠነቀቁት ዲኮር ላይ ነው። ሩዙ ሲቀረብ ምንድነው እሱ የሚባል ተረት አለ። ሲያዩት ያላማረ ሲበሉት ያቅራረዋል የሚባለው። እዚህ ጋር ነው ሽንኩርቴን ተጠቅሜ ያለሁኝ። እንግዲህ እኔ ሽንኩርት ብዙም አልጠቀምም። እናንተ ከፈለጋችሁ በድፍኑ መጠቀም ትችላላችሁ። አሊያን ደግሞ እንደዚህ ወቅጣችሁ ወይም ፈይታችሁ መጠቀም ትችላላችሁ ማለት ነው። ቃሪያ ጣል አድርጌበታለሁ። ብዙ ሰዓት በቃሪያ ማምሱ የሆነ ሽታ በጣም አሪፍ ሆኖ እንዲወጣልን ያደርገዋል ማለት ነው። እንግዲህ እንደዚህ ያመስኩኝ ነው ማለት ነው። የዛሬው እንግዳማ የሆነ እድለኛው ይሄን ሩዝ የሚበላ ማለት ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። ያው እንዳልኳችሁ የሩዝ እንትኑ ሳይሆን ያው ዲኮር ነው። አሰራሩን በጣም ምርጥ አርግተን እንሰራዋለን ማለት ነው። ሰልሳ አልጠቀምም ምክንያቱም ቀይ ሩዝ ስለማልጠቀም። ነገር ግን ያው ነጭ ሩዝም አይባልም ያኔ በቃ ምርጥ ሩዝ ነው። ለምን ቅመማ ቅመም እንደዚህ አሁን ስጋው የተተበለበት ቅመም አለው የራሱ ከልና ፍልፍል አስወድ ትንሽ የፓራት አርጌን ያሳደርኩት ሰላጃ። ለምን ያሳደርኩበት ምክንያቱ ቶሎ እንዲበስልልን። እዚህ ሀገር ላይ እንደምታውቁት ቶሎ አይበስልም ስጋ ማለት ነው። አብሶ ደግሞ ይሄ ሙአፈኑ ብረት ድስት ከሌላችሁ በጣም ችግር ነው። ስለዚህ እኔ ስለተበላሸብኝ ብረት ድስቱ በክፍት ነው የምሰራው ማለት ነው። ስለዚህ ተብዬ አሳድሬዋለሁ። ይሄ ቅመም እንግዲህ ፍልፍል አስወድ ሀባውን ቀርፋ ሀባውን ከዝበራ እንደዚሁም ሸከል የሩዝ ቅመም ሮዝመሪ ምናምን አለው። እንደዚሁም ደግሞ ቁርንፍድ አለው ማለት ነው። እዚህ ጋር ደግሞ ቀርቀር አለኝ። እንደዚህ ይሄንን እጠቀማለሁ ማለት ነው። ደረቁ ነው የምጠቀመው ዛሬ የተፈጨ አይደለም ማለት ነው። እንደዚህ ጨምሬዋለሁ። እንግዲህ ቀርቀሩን ቅጠሉን ስብርብር እንዳይልብኝ ወደኋላ አስቀርቸዋለሁ። እንደዚህ እንደተለመደ ያው ስጋ ሁሌም እንደምለው ሳናማስለው ስጋነቱ የሆነ ቀይነቱ ሳይጠፋ ውሃ ብንጨምርበት ጣዕሙ ጥሩ አይሆንልንም። ግን በሽንኩርቱ እንደዚህ ካቁላላን በኋላ ውሃ ተጠቅሜያለሁ። ሌሞን አስወድ ደረቁን ተጠቅሜያለሁ ማለት ነው። እንግዲህ አረቦች ታውቃላችሁ ሌሞን ይወዳሉ በጣም በደረቁ በሰላጣውም ከባድ ነው የነሱ ነገር ማለት ነው። ተሎሚ ጋር ያላቸው ነገር እና አሁን እንደዚህ ተጠቅሜዋለሁ ቀርቀሩ ማለት ነው። ከዛን ውሃዬን ቀጥታ የሚበቃኝን ያህል እንግዲህ እንደ ሩዛችሁ ብዛት ውሃችሁን ትጠቀማላችሁ ማለት ነው። አሁን እንደዚህ ካረኩት በኋላ ውሃ ሙላና ለ40 ደቂቃ ለአንድ ሰዓት ስጋውን አይተን እስከሚበስልልን ድረስ እናበስለዋለን ማለት ነው። እንግዲህ እንደዚህ አንድ አፍጨፍጨፍ እያረግን እንትኑ በደንብ መንጨፍጨፉን ታወቅን በኋላ የሚበቃንን ያህል ነው ውሃ የምናደርገው ማለት ነው። እንግዲህ እዚህ ጋር ውሃ የሚበቃኝን ያህል ተጠቅሜያለሁ ማለት ነው። እንዳልኳችሁ ቅመማ ቅመም ምናምን ሲጨመር ነጭ ሩዝ በጣም አይሆንም፣ ግን የሆነ ደስ የሚል ከለር ያለው ሩዝ ነው የሚሆንልን ማለት ነው። አሁን እንደዚህ እንከነውና ቢያንስ እኔ ይበቃዋል እስከምለው 40 ደቂቃ 51 ሰዓት ሊሆን ይችላል አይታወቅም። ማለት እንደ ስጋው ይለያያል ማለት ነው። እንደዚህ ካረኩኝ በኋላ ከነዋለሁኝ ማለት ነው። አሁን እንግዲህ እንደዚህ እየበሰለልን ነው ማለት ነው። እዚህ ጋር ደግሞ ክሽና እያዘጋጁኝ ነው ሽንኩርት ማለት ነው።
ይሄን ኪሽና ጥብስ እናደርገዋለን ማለት ነው። ለሮዛችን ከላይ ለዲኮር ማለት ነው። ለዚህ ቆንጆ ከለር ይዞ እየበሰለልን ነው። ይሄም እየበሰለ ነው። ከናው እንደዚህ ብራውን ከረን እስከሚሆን ድረስ እንጠብሰዋለን። ሽንኩርታችንን ማለት ትንሽ እርድ እንጠቀማለን ለከለሩ ማለት ነው። ይሄ ሁላችሁ እንደዚህ ሆኖልናል። በጣም የሚያምር እየሆነልን ነው። ሽንኩርታችንን እንደዚህ ተጠብሶልናል ማለት ነው። እንግዲህ ለሽንኩርቴ ጨውና ከዝበራ ፍልፍል አስወድና እርድ ተጠቅሜያለሁ ማለት ነው። ለሽንኩርቱ ለክሽና ማለት ነው። ደረቅ ክሽና መስራት ትችላላችሁ። እኔ ግን አይደለም ዝም ብሎ የተጠበሰ ለዘብ ያለ ክሽና ነው የምሰራው ማለት ነው። ለሩዝ በላይ የምጠቀሙ ማለት ነው። እንደ ቤታችሁ መስራት ትችላላችሁ። በዚህ መንገድ ብትሰሩ ደግሞ በጣም ጣዕሙ አሪፍ ሆኖ እንትን ይላል ማለት ነው። አሁን ከለሩ እንደዚህ ሆኖልናል። በጣም የሚያምር ክሽና ሆኖልናል ማለት ነው። እንደዚህ አዘጋጅተን ከጨረስን በኋላ እንግዲህ አሁን ሩዛችንን እናጥብና እንደዚህ ቃሪያ አረንጓዴና ቀይ ቃሪያ ተጠቅሜ ያለሁኝ ማለት ነው። ብዙም አያቃጥልም ነው። አሁን መረቁን ነው እዚህ ጋር የምጠቀሙ ማለት ነው። ስጋው በስሎልናል። እንግዲህ ያው አጥልዬው ስጋው እንደዚህ ቀርቶልናል ማለት ነው። እዚህ ጋር ደግሞ ሩዙ ላይ እንደዚህ መረቁን ተጠቅሜ ያለሁኝ የሚበቃኝም ማለት ነው። ከዛን እንትናችንን ወደ ፎረን እንለዋለን ማለት ነው። ስጋችንን ዘይቱንና ድብስ ሩማን ቅመማ አድርገን ወደ ፎረን እንለዋለን ማለት ነው። እዚህ ጋር እንግዲህ ከልኖ እናበስለውና እንደዚህ ሆኖልን በስሏል ማለት ነው። ዘይት እንዳትረሱ ከላይ ዘይቱንም ሆነ የምትጠቀሙትን ተጠቀሙ ማለት ነው። እንግዲህ እንደዚህ ሆኖልናል። እንደዚህ ዘይት እናደርግበታለን ከላይ ፍልፍል ብሎ እንዲበስል። ሁሌም እንደምለው ሩዝ ዘይት ሲኖረው ነው የሚጣፍጠው እንጂ እንደዚሁ ደረቅ ከሆነ የሆነ በቃ አላል ንፍሮ መብላት በሉት። ስለዚህ ሩዝ እንትን ዘይት ግን ስትጠቀሙ እንዴት ነው በጣም የሚጣፍጥና ተበልቶ የማይጠገብ ይሆናል ማለት ነው። እንግዲህ ዶሮ ተጨምሬያለሁ፣ ለብቻ ሰርቻለሁ ማለት ነው። ሴትዬ በቃም ስጋው ስላለች እንደዚህ ደግሞ 3 ዶሮ ሰርቼ አሁን ወደ ፎረን ላስገባው ነው ማለት ነው። እንደዚህ ሆኖ በስሎልናል። ከዛ አሁን ወደ ፎረን አስገባዋለሁ ማለት ነው። እንግዲህ ዶሮ እንደዚህ ሆኖ በስሏል ማለት ነው። ከዛን እንግዲህ እንደዚህ ሆኖ በስሎልናል። ዲኮሩን እንቁላል፣ ሎሚ፣ ቃሪያ ተጠቅሜበታለሁ። ሽንኩርቱን ከስራት ካጆ ከላይ እንደዚህ በትልቅ ሳፋ ዘርግፌ እንዲረትቤዋለሁ ማለት ነው። እንዴት ነው ወደዳችሁት ዲኮሬን? እንግዲህ በጣም ነው የሚያምረው። ሀቂቃ እንጃ ተበልቶ የማይጠገብ ራሱ አይመስልም ማለት ነው። ከወደዳችሁት እንግዲህ ላይክ፣ ሰብስክራይብ አድርጉ ቤተሰቦቼ። ሁሌም አመሰግናለሁ። እናንተ ናችሁ የኔ ጥንካሬዎችና ወዳችኋለሁ። ለዛሬ እንግዲህ ያዘጋጁላችሁ ይጠቅማችኋል ወይ? አዲስ አረብ ሀገር መታችሁ ግራ የተጋባችሁ አንዳንዴ መዳሞች ይናገሩና አያስረዱንም እና ይጠቅማችኋል ብዬ አስባለሁ ማለት ነው። እንደዚህ በአማረ ሁኔታ ጨርሻለሁ ማለት ነው። እንግዲህ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። ወዳችኋለሁ። ባይ ባይ።